የሰሙነ ሕማማት ሐሙስ ቀን ዓለምን የቀየሩና ታላላቅ ነገሮች የተፈጸሙበት ቀን፣ በአልዓዛር ቤት የሐዋርያትን እግር ያጠበበት ቀን፣ ሥጋውንና ደሙን ሚስጥረ ቁርባንን የመሰረተበት ቀን፣ በጌቴሰማኒ ለመጸለይ ደቀ መዛሙርቱን ይዞ የሄደበት ቀን፣ ይሁዳንም ጨምሮ ሐዋርያትን ዝቅ ብሎ እግራቸውን ያጠበበት ቀን፣ እንዲሁም ይሁዳ ስሞ አሳልፎ የሰጠበት ቀን ነው። ጸሎተ ሐሙስ ጌታችን ሚስጥረ ቁርባንን ከሚስጥረ ጸሎት ጋር አንድ አድርጎ የገለጠበት ቀን ነው። ሰላም የኢልማር ሚዲያ ተከታታዮች፣ ሄርሞን ነኝ። እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ጸሎተ ሐሙስ የትእዛዝ ሐሙስ፣ የሚስጥር ሐሙስ እንዲሁም ሕጽበተ እግር የተፈጸመበትና ሚስጥረ ቁርባን የተሰጠበት ድንቅ ዕለት ናት። በዚህች ቀን ጸሐፍትና ፈሪሳውያን ጌታችንና መድኃኒታችን ኢየሱስ ክርስቶስን ለመግደል ተመካክረው የጨረሱባት ቀን ናት። እንዲሁም የአስቆሮቱ ይሁዳ ጌታችንን አሳልፈው እስከሚሰጣቸው ድረስ ቀኑን ሙሉ ሲጠባበቁ የነበሩበትም ቀን ነው። ጸሐፍት ፈሪሳውያን ሊይዙ ሲመካከሩ፣ ጌታችን ግን በዓለ ፋሲካን ከደቀ መዛሙርቱ ጋር ሲያከብር ነበር። ጌታችንም ከደቀ መዛሙርቱ ሁለቱን ጴጥሮስንና ዮሐንስን ሄዳችሁ ፋሲካን እንበላ ዘንድ አዘጋጁልን ብሎ ላካቸው። እነርሱም በየት እናዘጋጅ ብለው ቢጠይቁት ወደ ከተማ ገብታችሁ ማደጋ የተሸከመ ስምዖን የተባለ ሰው ታገኛላችሁ። ወደ ገባበትም ገብታችሁ መምህር ከደቀ መዛሙርቱ ጋር ፋሲካን የሚያከብርበት ቦታ ይፈልጋል በሉት። ከዚያም እርሱ ታላቁን አዳራሽ ያሳያችኋልና በዚያ አዘጋጁ አላቸው። ደቀ መዛሙርቱም እንዳላቸው አድርገው አዘጋጁ። ከዚህ በኋላም ጌታችንና መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ተቀምጦ ሲበላ ሳለ እውነት እውነት እላችኋለሁ ከእናንተ አንዱ እርሱ ከኔ ጋር የሚበላው አሳልፎ ይሰጠኛል አላቸው። እነርሱ አዝነውና ተደናግጠው እኔ ሆንን እየተባባሉ ሲነጋገሩም ሳለ ጌታችን ግን ከ12 አንዱ ከኔ ጋር ወደ ወንጪቱ እጁን የሚሰድ እርሱ ነው አላቸው። የሰው ልጅ እንደተጻፈው ይደረግ ዘንድ ግድ ነው። ነገር ግን የሰው ልጅ አሳልፎ ለሚሰጥ ለዚያ ሰው ግን ወዮለት አለ። ያ ሰው ባልተወለደ ይሻለው ነበር እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ አሳልፎ ስለሚሰጠው ስለ ይሁዳ ተናገረ። ከዚህም በኋላ ለግብዣ ካቀረቡለት ዳቦና ወይኑን አንስቶ ባረከው። ዳቦውንም አንስቶ በዕለተ ዓርብ የሚቀርበው ሥጋዬ ነው ብሎ ቅዳሴ እግዚእነ አቡነ ዘበሰማያት በቀስታ ደግሞ ዳቦውን አንስቶ ባርኮና ፈትቶ ይህ ነገ በዕለተ ዓርብ በዕፀ መስቀል ላይ የሚፈተተው ክቡር ሥጋዬ ነው፣ ይህን የበላ የዘላለም ሕይወት ያገኛል ብሎ ከ13 ቆርሶ አንዱን ለራሱ አድርጎ 12ቱን ደግሞ ለ12ቱ ሐዋርያት ሰጣቸው። ወይኑንም አንስቶ ይህ ስለ ብዙዎች የሚፈሰው የአዲስ ኪዳኔ ደሜ ነው፣ እውነት እውነት እላችኋለሁ በእግዚአብሔር መንግሥት ከወይኑ ፍሬ ከአዲሷ እስከምትመጣ እስከዚያች ቀን ድረስ ከዚህ ደግሞ አልጠጣም ብሎ አመስግኖ ሰጣቸው። ከዚያም ይህን የጠጣ የዘላለም ሕይወት ያገኛል ብሎ ነገራቸው። እነርሱም በክብር ተቀበሉ። ጌታ ኢየሱስ ክርስቶስም መልሶ እንዲህ አላቸው፣ ከዛሬ ጀምሮ እኔንና ሰማያዊ አባቴን ለማክበር መስዋዕትን የሚያቀርብና የሚሰዋ ሁሉ እንዲህ አድርጎ ሥጋዬንና ደሜን፣ ሥጋዬን በስንዴ ደሜን ደግሞ በወይን መስለዋለሁና ብሎ ሚስጥረ ቁርባንን መሰረተላቸው። ለዚህ ነው በሕማማት ሳምንት ቅዳሴና ቅዱስ ቁርባን የሌለ ቢሆንም በጸሎተ ሐሙስ በዚህች ቀን ግን ለመጀመሪያ ጊዜ ቅዱስ ቁርባንን ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ባርኮ የሰጠበትና ምስጢረ ቁርባንን የመሰረተበት ቀን ስለሆነ በዚህች ቀን በቤተ ክርስቲያን ቅዳሴም ይቀደሳል፣ ቅዱስ ቁርባንም ይሰጣል ማለት ነው። ሌላም ጌታችን በጸሎተ ሐሙስ ካደረጋቸው መካከል ዝቅ ብሎ የሐዋርያትን እግር ማጠብ ነው። ነገር ግን ቅዱስ ጴጥሮስ ለሁሉም ነገር ፈጣን ነበርና ጌታችንን አንተማ ዝቅ ብለህ አታጥበኝም፣ እኔ አይገባኝምና እግሬን ልታጥበኝ አይገባም ቢለው፣ እኔ ካላጠብኩ ከእኔ ጋር ህብረት የለህም ቢለው፣ ጴጥሮስም ከአንተ ጋር ህብረት እንዲኖረኝማ ከሆነ እግሬን ብቻ አይደለም መላ አካላቴን እጠበኝ ብሎ ሰጠው። ከዚያም ጌታችንም ሁሉንም ዝቅ ብሎ ካጠበ በኋላ ይሁዳንም አሳልፎ እንደሚሰጠው እያወቀ እንኳን ነገር ግን ዝቅ ብሎ እግሩን አጠበው። ከዚያም እኔ እንዳደረኩ
እናንተም እንዲሁ አድርጉ አላቸው። ዛሬም በቤተ ክርስቲያናችን አባቶቻችን እግራችንን ያጥባሉ። እንዲሁም ታላቅ ለታናሹ ዝቅ ብሎ እንዲያጥብ የትህትናን ትእዛዝ ታስተምራለች። ከዚህም በኋላ ጌታችን ወደ ጌቴሰማኒ ለመሄድ በተነሳ ጊዜ ጴጥሮስም ወዴት ትሄዳለህ ብሎ ጠየቀው። ጌታችንም እኔ ወደምሄድበት ቦታ አንተ ልትሄድ አትችልም፣ ዛሬ በእኔ ብዙዎች ይሰናከላሉና ሲለው፣ ጴጥሮስም ሁሉም ቢክዱህ እንኳን እኔ ግን አንተን አልክድም፣ መሰቀልም መገደልም ቢኖርብኝ እንኳን ከአንተ ጋር እሞታለሁ እንጂ አለው። ጌታችንም ጴጥሮስ በዚህ ሌሊት ዶሮ ሳትጮህ 3 ጊዜ አላቀውም ብለህ ትክደኛለህ አለው። ደቀ መዛሙርቱ እኛም አንክድህም እየተባባሉ እኔ ሆን እንዴ እያሉ ሲጠይቁት፣ ከዚያም ይሁዳም እንዳይቀርበት ጠጋ ብሎ እኔ ሆን እንዴ ብሎ ጠየቀው። ጌታችንም አዎ አንተ አልክ አለው። ከዚያም ዮሐንስ ጠጋ ብሎ አሳልፎ የሚሰጥህ ማን ነው ቢለው፣ እኔ ከወጪቱ አጥቅሼ የምሰጠው ነው ብሎ የያዘውን እንጀራ ወጥ ነክሮ ሰጠው። ከዚያም ጌታችን ለይሁዳ ጠጋ ብሎ የፈለከውን አድርግ አለው። ደቀ መዛሙርቱ ግን ይሁዳ ገንዘብ ያሽ ስለነበረ ሌላ ስራ ያዘዘው መሰላቸው። ነገር ግን በይሁዳ ልብ ውስጥ ሰይጣን ገባና ተነስቶ ወደ ጸሐፍት ፈሪሳውያን ሄደ። ጌታችንም ወደ አትክልቱ ስፍራ ወደ ጌቴሰማኒ ከደቀ መዛሙርቱ ጋር ሄደ። ጴጥሮስንና ያዕቆብን ዮሐንስን ይዞ በዚህ ቆዩ፣ በጸሎትም ትጉ ብሏቸው ለብቻው ፈቀቅ ብሎ ወዙም እንደ ደም እስኪንጠባጠብ ድረስ ወድቆ መጸለይ ጀመረ። ሲመለስም ደቀ መዛሙርቱ ተኝተው አገኛቸውና ቀስቅሶ ወደ ፈተና እንዳትገቡ ትጉና ጸልዩ አላቸው። የሰው ልጅ በኃጢአተኞች እጅ አልፎ ይሰጣልና አሳልፎ የሚሰጠኝ ቀርቧልና እንሂድ አላቸው። የአስቆሮቱ ይሁዳ ጸሐፍት ፈሪሳውያንና ወታደሮችን አስከትሎ ምልክት እሰጣችኋለሁ የምስመው እርሱ ነውና ያዙት ብሏቸው ወደ ጌታችን ቀርቦ መምህር ሆይ ሰላም ላንተ ብሎ ጠጋ ብሎ ሳመው። ጌታችንና መድኃኒታችን ኢየሱስ ክርስቶስም ሁሉን አዋቂ ነውና የሰውን ልጅ በመሳም አሳልፈህ ትሰጣለህን አለው። ከዚያም ጸሐፍት ፈሪሳውያን እጃቸውን ጭነው ጌታችንን ያዙት። ከደቀ መዛሙርቱም አንዱ ሰይፉን መዞ ማልኮስ የተባለውን የአንዱን ወታደር ጆሮ ቆረጠው። ጌታችንም ተው፣ ሰይፍህን ወደ ሰገባህ አስገባ፣ ሰይፍ የሚያነሱ በሰይፍ ያልቃሉና አለው። ከዚያም ጌታችን ዞር ብሎ ወንበዴ እንደምትይዙ ሰይፍና ጎመድ ይዛችሁ መጣችሁን? ዕለት ዕለት ከእናንተ ጋር በቤተ መቅደስ ሳስተምር አልያዛችሁኝም። ነገር ግን የጨለማው ጊዜ ነውና መጽሐፍት የሚፈጸሙ ግድ ነውና ይህ ሆነ አላቸው። ከዚያም ማታ 3 ሰዓት ተይዞ ተወሰደ። አንክድህም ብለው የተናገሩት ደቀ መዛሙርቱም ሁሉ ፈርተው ሸሹ፣ ተበታተኑ። ጌታችንና መድኃኒታችን ኢየሱስ ክርስቶስም ሌሊቱን ሙሉ እየመቱት ማን ነው የመታህ እያሉ ይዘባበቱበት ጀመር። ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለኔና ስለናንተ መከራን ተቀበለ፣ ታሰረ፣ ተገረፈ፣ ተከሰሰ። ስለዚህ በዕለተ ሐሙስ በዚህች ቀን በቤተ ክርስቲያን በተለያየ ሥርዓት ይከበራል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ስጋዬንና ደሜን ብሉ ብሎ አማናዊ ስጋውና ደሙን የሰጠበት ቀን፣ እንደገናም በዚህች ዕለት ሰፊ ጸሎትን ወዙም እንደ ደም ነጠብጣብ እስኪንጠባጠብ ድረስ የጸለየበት ቀን፣ እንደ አገልጋይም ራሱን ዝቅ አድርጎ እግራቸውን ደቀ መዛሙርትን ያጠበበት ቀን፣ ታላላቅ ሚስጥራቶችም የተፈጸመበት ቀን ነው። እንዲሁም ታላላቅ ሚስጥራት የተፈጸሙበት ቀን ነው። ውድ የኢልማር ሚዲያ ተከታታዮች ሀሳብ አስተያየታችሁን በኮመንት አስቀምጡልኝ። ከወደዳችሁትም ላይክ አድርጉ። ሰብስክራይብ እያደረጋችሁም አበረታቱን። እናመሰግናለን።